የመስቀሉ ስር ቁማርተኞች። ዛሬ እንግዲህ የመስቀሉ ስር ቁማርተኞች ከሚለው መጽሐፍ ላይ እውነት ምንድን ነው የሚለውን አቀርብላችኋለሁኝ። እውነት ምንድን ነው? እውነት ለማይናገር ሕዝብ፣ እውነትን ለማያውቋት ዳኞችና እውነት ላልገባት ዓለም ስለ እውነት ስታወሩ፣ እነሱ ግን በአንጻሩ አንድና አንድ ስለሚለው የፊዚካል ሳይንሱ ቀመር አሊያም ስለሚታየውና ስለሚዳስሰው ነገር ብቻ ሊያወሩላችሁ ጠጋ ይላሉ። የእናንተ እውነት ከእነርሱ እውነት ጋር በእጅጉ ተራርቆ ሲያገኙት ደግሞ መልሰው እውነት ምንድን ነው ብለው ይጠይቋቸዋል። ጲላጦስ ኢየሱስን እውነት ምንድን ነው ብሎ የጠየቀው ከዚህ አንጻር ነበር። ንጉሥ ጲላጦስ የሚያውቀው እውነት እንደ ምድራውያን ስርዓት አንድ ሰው ያለ በደሉ ሲከሰስ መልስ ሊሰጥና የመከላከያ ክሱንም ሊያቀርብ ግድ የሆነበትን ልማዳዊ ስርዓት ነበር። የእግዚአብሔር ልጅ እግዚአብሔር የማርያም ልጅ ኢየሱስ ግን ከበረዶ የነጻ እውነት ተጎናጽፎ ከኃጢአትም ፍጹም ንጹሕ ሆኖ ሳለ ለቀረበበት ክስ ምንም አይነት ማስተባበያ ሲሰጥ አልታየም። ጲላጦስ መርምሮ በሰውነቱ ክፋት በአንደበቱም ሐሰት ሳያገኝበት ሲቀር ይበልጥ ውስጡ ይረበሽ ጀመር። በመሰረቱ ግን የትኛው ነው እውነት? መረበሽ የሚገባው መርማሪ ወይስ ተመርማሪ? ንጉሥ ጲላጦስ ለምን ተረበሸ? እየመረመረ ያለው ፍጡሩን ሳይሆን ፈጣሪውን በመሆኑ ኢየሱስ ለሚቀርብለት ጥያቄ እውነት እውነት እልሃለሁ ከማለት ውጪ አንዳች ባለመመለሱ እውነት ግራ አጋብታው ይሆን? ሊለቀው ቢያስብ እንኳን በደጅ ያለው የአይሁዳዊ መንጋ ጩኸት አስጨንቆት ሚስቱ የኢየሱስን መልካምነት በሕልም አይታ በመናገሯ ከነዚህ ከአራቱ በአንዱ ነው ወይስ በሁሉም ነው ጲላጦስ የተረበሸው? እውነት ግን ወይ የእግዚአብሔር አሊያም የዚች ዓለም ለመሆን የሚያስችለውን ውሳኔ መወሰን ተስኖት ነው። እውነቱ ግን ወይ የእግዚአብሔር አሊያም የዚች ዓለም ለመሆን የሚያስችለውን ውሳኔ መወሰን ተስኖት ነው ጲላጦስ የተረበሸው። ክርስትናን ለመኖር ከተፈለገ ብርቱ ውሳኔ ማምጣት ግድ ይላል። ብዙ ሰዎች ክርስትናን ከተቀበሉ ረጅም ዘመን ቢያስቆጥሩም እስካሁን ድረስ ለክርስቶስ ባለው ሕይወታቸው ላይ አልወሰኑም። እስከዚህ ሰዓት ድረስ በክርስቶስና በቤልሆር በዳጎንና በታቦተ ጽዮን በግብፅና በከነዓን በዘፈንና በዝማሬ መካከል እንደቆሙ ናቸው። ማንኛውም ክርስቲያን በኃጢአትና በዲያብሎስ ላይ መወሰን ካልቻለ ይህንን ዓለም በፍጹም አያሸንፈውም። ጲላጦስ በዓለም የተሸፈነውን በስልጣኑ ላይ መወሰን ስላቃተው ነው። አዎ ጲላጦስ በዓለም የተሸፈነው በስልጣኑ ላይ መወሰን ስላቃተው ነው። በነገሮች ላይ መወሰን የማይችል ክርስቲያን የህልም ዓለም ሰው ይመስላል። አመለካከቱ ሁሉ ህልመኛ ነው። በእርግጥ እውነት ምንድን ነው? ማንኛውም ሰው ከህሊናውና ከእግዚአብሔር ጋር መቆም ሲጀምር ወደ እውነት ሙላት እየቀዘፈ ነው። ፍርሃትንና ሐዘንን፣ መታወክንና ጭንቀትን ላለማስተናገድ ከፈለግ በየትኛውም ስፍራ በማንኛውም ሁኔታ ከእውነትና ከሊና ጋር ኑር። እውነትን አመዛዝን። እውነትን በመልካም ቃል ተናገር። ከሰማይ በላይ ቢሆን ከሰማይ በታች ማንኛውም ነገር ከእውነት በላይ አይደለም። በሕይወትህ ሁሉ ኩንታል ሙሉ ውሸት የምታቃጥልበት ጥቂት የእውነት ክብሪት ከውስጥህ አትጣ። ብዙ ጊዜ በርከት ያሉ ሐሰተኞች ሲስቁና በሰላም የሚኖሩ ሲመስሉ፣ እውነተኞች ደግሞ በቁጣ መቃጠላቸው እውነት በራሷ የማያጠፏት እሳት በመሆኗ ነው። እውነት እግዚአብሔር ነው። እግዚአብሔርን የሚያመልክ ሁሉ ከሐሰት ጋር አይተባበርም። ስለማይረባው የዚህ ዓለም እንቶ ፈንቶም በከበረው ስሙ በሐሰት አይምልም። እውነት ቅዱስ ቃሉ ነው። የእግዚአብሔር ቃል እውነት ነው ይላል መጽሐፍ ቅዱስ ቲቶ
ምዕራፍ 1 ከቁጥር 1 እስከ 2። የሰው ልጅ የሚኖርባት ዓለም እጅግ አስቸጋሪና ሕይወት ብርቱ ሰልፍ የሆነባት ናት። በዚች አታላይ ዓለም ክርስቲያን ልቡን በቅዱስ ቃሉ ካልሞላ ለመኖር ሲል ከሚዋሹት ጋር መዋሸቱ ከሚከፉት ጋር መክፋቱ አይቀርም ይላል። እውነት ሕሊናችን ነው። ማንኛውም ሰው ሲዋሽና እውነትን ሲናገር ከሁሉ በፊት ለራሱ ይታወቀዋል። ምክንያቱም ከእውነት በፊት ሕሊናው በራሱ እውነት በመሆኑ ነው። ማንኛውም ሰው ከመዋሸቱ በፊት ራሱን ይዋሻል። እውነትም ሲናገር ቀድሞ ለራሱ ይናገራል። እጅና እግሩን ሕሊናው ውስጥ ቀብሮ የማይኖር ሰው ከሚሳሳተው የሚስተው ይበረክታል። ከትላንትና ስህተቴ ለዛሬና ለነገ የሚቆጥብ ሰው የዚህ ዓለም ጎስቋላ ነው። ከትላንትና ስህተቱ ለዛሬና ለነገ የሚቆጥብ ሰው የዚህ ዓለም ጎስቋላ ነው። ሕሊና የማያታልሉትና የማይታለሉበት እውነት ነው። ወደ ቀደመው ነገራችን እንመለስ። ሮማዊው ፈራጅ ጲላጦስ እውነት ምንድን ነው ብሎ መጠየቁ ፖለቲካን እንጂ እውነትን አጥርቶ ባለማወቁ ነው። እውነትን የኢየሱስ ክርስቶስ ከሳሾች አይሁድም ዳኛቸው ጲላጦስም አያውቋትም። እውነት ለሆዳቸው ሳይሆን ለሕሊናቸው በታመኑ ሰዎች መዳፍ ናት። በሌላ በኩል ግን መካሰስና መወነጃጀል በጲላጦስ አደባባይ ብቻ ሳይሆን በተቀደሰው ስፍራ በመቅደሱም ውስጥ እንኳን እንደ ቀልድ ሊታይ ትችላለች። በአምላካችን አደባባይ ሲጮሁና ሲያለቅሱ፣ ሲወድቁና ሲነሱ፣ እንዳበደ ሰው ሲወናጨፉ የምታያቸው ሰዎች ሁሉ እውነትን የተቀሙና የተዘረፉ ናቸው። በዓለም ባለው ፍርድ ቤት ዶሴ ይዘው የተሰለፉትም የእውነት ያለህ የሚሉ ናቸው። በእርግጥ እውነትን በሕግ ማፈላለጉ ኃጢአት ነው ባይባልም እውነትን የማያውቁ ዳኞች በተጎለቱበት የዓለም ፍርድ ቤት መነታረኩ ምራቅ ያደርቅ እንደሆነ እንጂ ጠብ የሚል ነገር አይኖርም። እውነተኛው ፈራጅ እግዚአብሔር ብቻ ነው። መጽሐፍ ቅዱስ ከእናንተ አንዱ ከባልንጀራው ጋር ሙግት ቢኖረው በቅዱሳን ፊት በመፋረድ ፋንታ በአመፀኞች ፊት ሊፋረድ ይደፍራልን? ቅዱሳን በዓለም እንደሚፈርዱ አታውቁምን? ይላል አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 1 ላይ። እውነትን የሚናገሩ ቅዱሳን ከመቅደስ ሲጠፉ ለእውነት የቆመን የጻድቅ ዘር አረምና ዋግ ሲመታው በውስጡ የተበደሉ ጥቂት አማኞች ከጥቂት እውነት ጋር ወደ ዓለም ፈራጆች ይገሰግሳሉ። አንድ የሚገርም እውነት ቢኖር ግን በዚያ የሚያገኙት እውነተኛውን ፈራጅ ጌታ ኢየሱስ ክርስቶስን ሳይሆን ስለ እውነት ግራ የተጋባውን ጲላጦስንና ጲላጦሳውያንን ብቻ ነው። እውነት ግራ ያጋባቸው ጲላጦስ ደግሞ የፈለገው ቢሆን እውነተኞቹን የእግዚአብሔርን ልጆች ሳያስገርፍና ሳያስለቅሳቸው ሳያሰቃያቸውም አይቀርም። እውነት ምንድን ነው? እስቲ እናንተ ካወቃችሁ መልሱ።